ጤና ይስጥልን የአቢሲኒያ ዜና ተከታታዮች ለዛሬ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። በዛሬው ዕለት በኦሮሚያ ክልል ገብረ ጉራቻ ፍቼ መካከል በሚገኘው መንገድ አሊዶሮ ተብሎ በሚጠራው ልዩ ቦታ በአገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎችና ሹፌሮች በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የዓይን እማኞች ገለጹ። ተሳፋሪዎቹ መነሻውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶቹ የታጋቾችን ቁጥር 40 ያደረሱ ሲሆን የተመቱም ሳይኖሩ እንዳልቀሩ ከቦታ የወጡ መረጃዎች ጠቁመዋል። አንድ የዓይን እማኝ መንገደኛ ዛሬ ኤፍኤም ባስ አሊዶሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። እገታ የተፈጸመበት ልዩ ቦታ አሊዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይህን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሹፌሮቹ የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድተው የዛሬው ጥቃት የደረሰባቸው ግን ያንን ጥሰው ይሁን ያለ አጃቢ ሄደው ገና እንዳልታወቀ ገልጸዋል። ማህበሩ ከፍቼ ጓዚዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃዎች ደርሰውናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲሉ መረጃውን አጋርተዋል። የሹፌሮችን ውሎ በየዕለቱ የሚከታተለው የሹፌሮች አንደበት ዛሬ በኦሮሚያ ክልል ከገብረ ጉራቻ ፍቼ መሃል ባለው የመንገድ ክፍል አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሹፌሮችን በዘራፊ ወንበዶች ታፍነው ተወስደዋል የሚል መልእክት ደርሶናል የሚል መረጃ አጋርቷል። የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪን በመምታትና የተወሰኑትን በማፈን ሌሎች የከባድ መኪና ሹፌሮችን በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪ በቦታው ደርሶ የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዳይደርስ ከመከላከል ውጭ የታገቱትን ማስጣል እንዳልተቻለ የሚገልጽ መረጃ እንደደረሰው አሳውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑበት ሂደት ትልቅ ስጋትና ጉዳት እያላበሰ ይገኛል ሲል የሁነቱን አስከፊነት አስረድተዋል። መንግስት ምዕራብ ትግራይ የወረሩ ታጣቂዎችን የማስወጣት ኃላፊነት ይወጣ ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባሰራጨው ጽሑፍ የህዝቡን ሞትና ስቃይ በማታለያ አጀንዳዎች ለመሸፈን መሞከር የወንጀል ነው በማለት ጀምሯል። ሲቀጥልም ተፈናቅለው በስደተኞች ካምፕ ውስጥ የሚገኙ ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ ዓለም አቀፍ ማህበረሰብ የተፈናቃዮችን ችግር እንዲረዳና እንዲያግዝ ለማድረግ ጥረት በማድረግ ላይ መሆኑን አንስቷል። የኢትዮጵያ መንግስት ግን ዓለም አቀፍ ማህበረሰብ ይህንን ችግር እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየተከለከለ መሆኑን ጠቅሶ ይህም የፕሪቶሪያው ስምምነት የሚጥስ ተግባር መሆኑን አስረድቷል። ጽሑፉ ሲቀጥልም የትግራይ ህዝብና ህወሓት የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገርና ሌላ የዘር ማጥፋት ወንጀል እንዳይመጣ በተደጋጋሚ ሲገልጽ ቆይቷል ካለ በኋላ የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ከማድረግ ይልቅ የሴራና የማታለሉ አጀንዳዎችን እያካሄደ እንደሚገኝ አስታውቋል። በማጠቃለያውም የኢትዮጵያ መንግስት የፕሪቶሪያውን ስምምነት ከመጣስ ተቆጥቦ ምዕራብ ትግራይ የወረሩትን የታጠቁ ቡድኖች በማስወጣት ይኖርበታል። በረሃብና በበሽታ የሚሞቱ ወገኖችን ደህንነታቸውን በማረጋገጥ ወደ ቤታቸው እንዲመለሱ የማድረግ ኃላፊነቱን መወጣት አለበት በማለት አሳስበዋል። ይህ በእንዲህ እንዳለ የስምረት ዲሞክራሲያዊ ፓርቲ ትግራይ ወይም ስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣዕመ አርአዶም ለአዲስ ዘመን በሰጡት ቃለ ምልልስ ደግሞ ተፈናቃዮቹ እንዳይመለሱ እንቅፋት የሆነው ህወሓት መሆኑን ገልጸዋል። አቶ ጣዕመ ሲናገሩ በትግራይ ክልል ውስጥ በቀድሞ ህወሓት ስም የሚንቀሳቀሰው ህገወጥ ቡድን ተፈናቃዮች እንዳይመለሱ ብዙ ስራዎችን እየሰራ ነው። ተፈናቃዮችን በመያዣነት አግቶ ለፖለቲካ ፍጆታ እየተጠቀመባቸው ነው። በተፈናቃዮች ስም መነገድና ለፖለቲካ ትርፍ መጠቀም ጭካኔ ነው ብለዋል። በሰመራ ከተማ በደረሰ የትራፊክ አደጋ የ22 ስደተኞች ህይወት ማለፉ ተገለጸ። በአፋር ክልል ሰመራ ከተማ ዛሬ ታህሳስ 28 2018 ዓ.ም ንጋት ላይ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ህይወት ማለፉንና 30 ሰዎች ላይ ከባድ የአካል ጉዳት እንደደረሰባቸው የክልሉ ኮሚኒኬሽን ቢሮ አስታወቀ። አደጋው የተከሰተው ንጋት 11 ሰዓት አካባቢ ሲሆን በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለመሻገር የተሰበሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ በሰመራ ከተማ አደባባይ ላይ በመገልበጡ ነው ተብሏል።
የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢኤዶ ስለ አደጋው በሰጡት መግለጫ እስካሁን የ22 ሰዎች ህይወት ማለፉን የተረጋገጠ ሲሆን የሟቾች ቁጥርም ከጉዳቱ ስፋት አንጻር ሊጨምር እንደሚችል ስጋታቸውን ገልጸዋል። እንደ ኃላፊው ማብራሪያ በአደጋው በ30 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን በ35 ሰዎች ላይ ቀላል የአካል ጉዳት የደርሶባቸው በአጠቃላይ 65 ተጎጂዎች በዱብቲ ሪፈራል ሆስፒታል የህክምና ክትትል እየተደረገላቸው ይገኛል። አደጋው እንደተከሰተ የሰመራ ከተማ ነዋሪዎች፣ የጸጥታ አካላትና የጤና ባለሙያዎች ተጎጂዎችን ወደ ህክምና ተቋም ለማድረስ የተቀናጀ ርብርብ ማድረጋቸውን አቶ መሐመድ ጠቁመዋል። ኃላፊው አክለውም ወጣቶች በህገወጥ ደላሎች ለሚሰጡ የሐሰት ተስፋዎች ሳይሸነፉ ህይወታቸውን ለአደጋ ሳያጋልጡ በሀገር ውስጥ ያሉ የስራ ዕድሎችን እንዲጠቀሙ አሳስበዋል። የክልሉ መንግስት ለሟች ቤተሰቦች መጽናናትን እየተመኘ ጉዳት የደረሰባቸው ወገኖች አስፈላጊውን ድጋፍ እንዲያገኙ ክትትል እያደረገ እንደሚገኝ አስታውቋል። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰማች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የወጣው ካርታ ተከትሎ በኤክስ ገጻቸው ላይ በሰፈሩ ጽሑፍ አሰብና አካባቢው ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ዘግቧል። ፎቶው የተቋሙ አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጄኔራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድተዋል። እሁድ ዕለት በተካሄደው የኢትዮጵያ የሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትር ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት አገሪቱ ያጣችውን የባህር በር ምለሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራው ማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠባጫሪነትና በጦር አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም አገሪቱ ያላግባብ ያጣችውን ያሉትን የባህር በር ምለሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢውን ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች ይገባናል ጥያቄ እያነሳችበት ያለውን የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦር የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር የማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ሶማሌላንድ ገቡ። እስራኤል ለሶማሌላንድ የሀገራት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳዓር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሌላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሌላንድ ዲፕሎማሲያዊ ምንጮች ዋቢ አድርጎ አይቲዩኒፎር እንደዘገበው ጌዲዮን በቆይታቸው ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡም ምንጮች አክለው ገልጸዋል። የዲፕሎማሲ ምንጭ እንደገለጸው ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስትር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ የነጻ ሀገር እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመልክቷል። በተያያዘ ዜና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እስራኤል ለሶማሌላንድ የሰጠችውን የሀገር እውቅና በሚመለከት ዛሬ ታህሳስ 28 ቀን 2018 ዓ.ም ውይይት እንደሚያደርግ ተገልጿል። የስዊዘርላንድ መንግስት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እና የሌሎቹ ከሳቸው ጋር ግንኙነት ያላቸው ግለሰቦች ንብረት እንዳይንቀሳቀስ አገደ።
የስዊዝ መንግስት እንዳለው ይህን ያደረገው ንብረቶቹ ከስዊዘርላንድ እንዳይወጡ ለመከላከል ሲሆን ወደፊት ህጋዊ ባልሆነ መንገድ መያዛቸው ከታመነ ለቬንዙዌላ ህዝብ ለመመለስ ቃል ገብቷል። ስዊዘርላንድ ከአውሮፓውያኑ 2018 ጀምሮ ቬንዙዌላ ላይ ማዕቀብ ጥላ ቆይታለች። በዚህ ማዕቀብ 54 ግለሰቦች የንብረት እና የጉዞ እገዳ ጥላባቸዋለች። ማዱሮ በስዊዘርላንድ ያላቸው ንብረት ምን ያክል እንደሆነ ባይታወቅም በ2021 የስዊዝ ጋዜጣ ሸልኮ የወጣ ሰነድ ዋቢ አድርጎ እንደዘገበው $10 ቢሊዮን ገደማ ገንዘብ በባንክ አካውንታቸው ይገኛል። የስዊዝ አቃቢ ህግ እንደሚለው ይህ ገንዘብ ከቬንዙዌላ ተመዝብሮ የወጣ ነው። ስዊዘርላንድ የጣለችው ማዕቀብ ወዲያውኑ ተግባራዊ የሚደረግ ሲሆን ማዕቀቡ ለሚቀጥሉት 4 ዓመታት ይቆያል። ይህ በእንዲህ እንዳለ የቬንዙዌላ አጋር የሆኑት ቻይናና ኢራን በአሜሪካ ቁጥጥር ስር የሚገኙ ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ እንዲለቀቁ ጠየቁ። የቻይና የውጭ ጉዳይ ሚኒስትር የአሜሪካ ተግባር ዓለም አቀፍ ግንኙነትን የሚመሩ ህጎችና ደንቦችን በግልጽ የሚጥስ ነው በማለት በቬንዙዌላ እየተካሄደ ያለውን ሁኔታ በቅርበት እየተከታተሉ መሆኑን አመልክቷል። በተጨማሪም ዋሽንግተን የቬንዙዌላ መንግስትን ለመገልበጥ የምታደርገውን ጥረት እንድታቆም እንዲሁም ችግሩን በንግግር እንዲፈቱ ጠይቃለች። ኢራን በበኩሏ በፕሬዝዳንቱና በሚስታቸው ላይ የተፈጸመው ድርጊት አውግዛ የውጭ ጉዳይ ሚኒስትሯ ቃል አቀባይ እስማኤል ባቃይ ህገወጥ እርምጃ በመሆኑ የሚያኮራ አይደለም በማለት ድርጊቱን ማጣጣላቸውን የፈረንሳይ ዜና ወኪል ዘግቧል። የቬንዙዌላ ህዝብ አጽንኦት ሰጥቶ እንደገለጸው ፕሬዝዳንታቸው ከአሜሪካ እስር መለቀቅ አለባቸው ብለዋል ቃል አቀባዩ። ባለፈው ሳምንት ፕሬዝዳንት ትራምፕ በኢራን እየተካሄደውን ተቃውሞ ተከትሎ ተቃዋሚ ሰልፈኞች መገደላቸው የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው በኢራን ላይ ማስፈራሪያ ሰንዝረው ነበር። የኢራን የውጭ ጉዳይ ሚኒስትር የትራምፕ ዛቻ ግድ የለሽና አደገኛ ነው በማለት ምላሽ ሰጥተዋል። ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠናዊ ደህንነት ጉዳይ ዙሪያ መከሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂም እና የማስታወቂያ ሚኒስትር ካሊድ አልአሲር ጋር በትላንትናው ዕለት በቀይ ባህር መረጋጋትና በቀጠናዊ ደህንነት ጉዳዮች ላይ መወያየታቸው ተገለጸ። በኤርትራ ገጠራማ መንደር አድሃሎ በተካሄደው ውይይት የሁለቱ አገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱ ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊ ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር መደረጉ ተመልክቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረጓን መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከረ ሲሆን በቅርቡ ወደ ሳውዲ አረቢያና ግብጽ ጉብኝት አድርገዋል። የኤርትራ መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ትስስርና ጸጥታና መረጋጋትን ለማምጣት የሚያደርገውን ጥረት እንደምትደግፍ ገልጸው የጋራ ተግዳሮቶችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ሰጥተዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን።